ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው! ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው! ታክሲ ላይ ስትሄድ እግዚአብሔርን አውራው፣ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ብለህ አውራው። ሰማዩን ስታየው አድንቀው፣ ምድሩን ስታየው፣ ፍጥረታቱን ስታየው እንዴት ያለ አምላክ ነው እያልክ አውራው። ተዘክሮተ እግዚአብሔር ነው ጸሎት። በነገራችን ቁጭ ብሎ ስለ እግዚአብሔር ቸርነት መደነቅ ጸሎት እንደሆነ ታውቃለህ? ቁጭ ብለህ አይ እግዚአብሔር እንደው ምሕረቱ እኮ ብሎ መደነቅ ጸሎት፣ ትክክለኛ ጸሎት። በቃ ይሄ ተዘክሮተ እግዚአብሔር ነው። ልብህ እግዚአብሔርን እያሰበ ነው። ቀደም ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። እግዚአብሔር መነጋገሪያ መንገዳችን ነው ብለናል። በቃ እግዚአብሔር የምታስበት ነው። በማለዳ የመጀመሪያው ስራ ሊሆን የሚገባው 2 ደቂቃም ጸልይ፣ 1 ደቂቃም ጸልይ። ብቻ የጌታን ስም ከእንቅልፍ እንደተነሳ ጥራው። አሁን አንዳንድ ሰው ጠዋት መጸለይ እንኳን ይሄ ምንድነው በወጉ በኮነኔ ምናምን ይባል የለ ምንም አይደለም እኮ። አንተ እግዚአብሔርን ለማሰብ እንዴ 7 እኮ በጣም ትንሽ እኮ ማሰብ ነው የተባልከው። እግዚአብሔርን ማውራት ነው። ስንት ነገር እናወራለን። ከምትወደው ሰው ጋር ቀን ሙሉ ብታወራ ይሰለቻል። አንዳንዴ ጸሎት እንደ ስራ የምናየው ለምን መሰለህ? እግዚአብሔርን ማውራት እንደሆነ ስለማናስብ። ጸሎት መኖር በጣም ከባድ ነው። ጸሎት ሳያደርጉ መዋል በጣም ከባድ ነው። ያለ እግዚአብሔር መዋል እኮ በጣም የሚያስፈራ ነገር ነው። ምን ጋራንቲ ይዘህ ነው የምትወጣው?